ሰላም ሰላም ወደ ቻናል ተከታታዮች እንዴት ናችሁ? ልኝ ሰላም ናችሁ? እግዚአብሔር ይመስገን እኔ ጋር ሁሉም ሰላም ነው። እንዴት ናችሁ? ልኝ ደህና ናችሁ? አለው እግዚአብሔር የተመሰገነ ይሁን። ክብሩ ይስፋ ቸሩ መድኃኒዓለም። እኔ ጋር ሁሉም ሰላም ነው። እንዴት ናችሁ? ልኝ ውድ ቻናል ተከታታዮች ሁሉ ሰላም እግዚአብሔር የተመሰገነ ይሁን አለው ሁላችሁ። እንግዲህ እና ይህን ሰሞን ምን እያየው ነው መሰላችሁ? ያው እንግዲህ ኢትዮጵያ መዳሞች እና የቤት ሰራተኞች ትንሽ መሀላቸው ላይ ትንሽ ያለመግባባት ያየው ነገር መሰለኝ ማለት ነው። እና እኔም ደግሞ በዚህ ላይ ያው እንግዲህ እኔም የቤት ሰራተኛ እንደመሆኔ አሁንም ቢሆን አረብ ሀገር ብሰራም ያው የቤት ሰራተኛ ነኝ እና በዚች ዙሪያ ላይ አንድ የራሴን ሀሳብ መስጠት ፈለኩኝ ማለት ነው። በሁለቱም ሳይድ ማለት ነው። እና ለምን እኔ ሰው ቤት በምሰራበት ሰዓት ጥሩ አሰሪዎችም ነበሩ። እስከዛሬ ራሱ ማረሳቸው እግዚአብሔር ይስጣቸው አሁን ላይ አግኝቻቸው ቴንኪው ራሱ ብዬ ባመሰግናቸው የምወድ ሰዎች ነበሩ ማለት ነው። እየመከሩኝ እየገሰጹኝ እንደራሳቸው ልጆች እያዩኝ የኔ ደሞዝ ተቀማጭ ሆኖ ቅባት ከነሱ ልብስ ከነሱ ምግብ ከነሱ ሆኖ አክብሮት ሳይለይ ብዙ አብረን መልካም ቀናቶችን ያሳለፍን አሰሪዎቼም ስለነበሩ በዛ ነው። ልክ ደግሞ ያው እንግዲህ ቤት ውስጥ ሰጣ ገባ ሊኖር ይችላል። ማንኛውም ሰው ችግር ሊኖር ይችላል ማለት ነው። በየቤቱ ህይወት ራሱ ስትከብደን የሰው ልጅ ሊነጫነጭ ይችላል ማለት ነው። እና እኔ ምን ልል ነው የፈለኩት በመጀመሪያ በአሰሪዎች ዙሪያ ነው መናገር የምፈልገው ማለት ነው። አሰሪዎች ያው አንዳንዴ እዚህ ቲክቶክ ላይ እናያለን ሰርቃኛለች ብላችሁ ቪዲዮ እየሰራችሁ ፖስት የምታደርጉ እንዲሁም ደግሞ በቃ እንዲህ እየሰራች ነው ብሎ የማንቋሸሽ አይነት እንትን ቪዲዮ እየሰራችሁ ህዝብ ፊት ሚዲያ ላይ የምትለቁ ሰዎች ማለት ነው። እሱ ተገቢ አይደለም። ምክንያቱም የዛችን የሰራተኛዋን መብት እየተጋፋችሁ ነው ማለት ነው። ችግር ካለባት መምከር እንድታስተካክል መናገር የእናንተ ፋንታ ነው። ካልሆነ ደግሞ ያቺ ሰራተኛ መልሳችሁ ሌላ ሰራተኛ መውሰድ አንደኛ መፍትሄ፣ ሁለተኛ ደግሞ ስራ ታስተምራላችሁ ማለት ነው። እንኳን ኢትዮጵያ ላይ አሁን አረብ ሀገር ላይ ራሱ ቋንቋ አንችልም ስንሰደድ ስራ አናውቅም። የእነሱን ቤት ስታይል አናኗር አናውቅም። አንድ በአንድ ሽንኩርት አከታተፍ ሳይቀር መጥረጊያ እያንዳንዱን ነገር ያስተምሩናል ማለት ነው። ካስተማሩን በኋላ ነው ራሳችን ስራውን ከቻልን በኋላ አነጋገር ይሄ እቃ ይሄን ይባላል፣ ማንኪያ ይሄን ይባላል፣ ሹካ ይሄን ይባላል ብለው ሁሉን ነገር በትዕግስት አስተምሮ ነው ጋይስ። ከዛስ ጥሩ አሰሪዎች ከሆኑ 5 አመት 4 አመት 6 አመት ሰው እነሱ ጋር ይሰራል። አያችሁ እነሱም አክብሮኝ እኔም አክብሬያቸው ማለት ነው። ስለዚህ ስራ የቤታችሁን አሰራር ማስተማር የእናንተ ፋንታ ነው። ያቺ ሰራተኛ ይችላሉ ብላ ልትመጣ ትችላለች። እኔ አሁን ከኢትዮጵያ እዚህ ቤት ስገባ ለምሳሌ ኢማራት ላይ ነው ያሉት አሁን ዱባይ ማለት ነው። እኔ የአረብ ምግብ ዩቱብ ላይ አጽንቼ ነው እችላለሁ ብዬ የገባሁት ማለት ነው። እና ቤይሩት መጀመሪያ በሰራሁት በስራ ልምዴ ነው የገባሁት። ደሞዜ ያው ነው። ግን የኛን ቤት ስታይል የኛን ቤት አሰራር እናስተምርሻለን ብላ አሮጊቷ ብላ ራሷ ናት ያስተማረችኝ ማለት ነው። የቤቷን አሰራር አያችሁ። እና በዚህ ላይ ደግሞ ጸባይ የሚባል ችግር ነገር አለ። ሁላችንም መዳምም ሁኚ ሰራተኛም ሁኚ አሰሪም ሁኚ ኢትዮጵያም ሆነ የሰው ሀገር ማንኛችንም የየራሳችን ጸባይ አለን። ያችን ጸባይ ደግሞ መቻቻል አያችሁ። እና ሰራተኛ ምን ያስፈልጋታል? ልብስ ያስፈልጋታል፣ ቅባት ያስፈልጋታል፣ ሳሙና ያስፈልጋታል፣ መታጠብ አለባት። ከዛም በኋላ ምግብም በደንብ መመገብ አለባት፣ በደንብ መተኛት አለባት። ከዛን የእናንተ ስራ ትሰራላችኋለች። ከምንም በላይ ደግሞ ሪስፔክት የሚባለው ነገር አለ። እውነቴን ነው የምላችሁ። ከምንም በላይ አክብሮት እና እናንተ ለዛች ሰው ማንም ሁሉም ሰው እኮ ፈጣሪ አንቺ ሰው ቤት ግቢ ብሎ እኔ ላይ አልጻፈም በነገራችን ላይ ማለት ነው። አንቺም ደግሞ መዳም ሁኚ ብሎ አልተጻፈብሽም። ስለዚህ ሁሉም ሰው የእድሉን ቢኖርም ቢሆንም ሰው ለዓላማ ነው አንቺ ጋር የምትኖረው። ያ ሰው ድልድይ መሸጋገሪያ ናችሁ። በቃ እናንተ አየሽ አይደለ? አሁን እኔ ለምሳሌ ኢትዮጵያ ላይ ቤተሰቦቼ ጋር አልቀመጥም ብዬ በራሴ ፍቃድ ነው ገጠር አልኖርም ብዬ ከተማ እኖራለሁ ብዬ ሰው ቤት ገባሁኝ በራሴ ፍቃድ ማለት ነው። እና ለትምህርት ቤትም እንዲቀርብኝ ብዬ ለዚህ እኔ የገባሁበት ሴትዮ እኔን ማሰቃየት አለባት ልሽ። ስለዚህ እኔ ማሰቃየት የለባትም ማለት እኔ ቀን እስከምታልፍልኝ ለትምህርት ቤቴ ቅርብ እንዲሆንልኝ ብዬ ገጠር አልቀመጥም። ቤተሰቦቼ ላይ ራሴ ሰርቼ ራሴን አኖራለሁ ብዬ በልጅነቴ ሰው ቤት ገባሁኝ። መልካም መዳሞች አሰሪዎችም አጋጥሞኛል። እንዲሁም ደግሞ ቻሌንጅ ያደረጉኝም ሰዎች ነበሩ። ኦኬ ሁሉም ነገር ግን አሳልፌ ዛሬ ላይ እዚህ ደርሻለሁ። እግዚአብሔር የተመሰገነ። ስለዚህ የማያልፍ ቀን የለም። ሁሉም ነገር ያልፋል።
አሰሪዎች እኔ ይህንን ቪዲዮ ስሰራ በንቀት ሳይሆን በአክብሮት ነው እና ያለውም ነገር ነው። እናንተ ሰው አንድ ሰው እናንተ ጋር ሲመጣ የቤታችሁን አኗኗር ሁሉም ነገር አስተምራችሁ ያ ሰው እንዲሰራላችሁ ማድረግ ነው ማለት ነው። እና አክብሩ። ከምንም በላይ እኔ እውነቴን ነው የምላችሁ በዛን ጊዜ ከዛሬ 2000 መዳም ቤት የዛሬ 2003 2001 2002 ላይ የሰራሁትበት ቤት አረሳም ዛሬ ላይ ማለት ነው። ቢያንስ ስንት ዓመት ነው? 18 ዓመት ነው። ታላያቸው 18 16 ዓመት ግን አይምሮዬ ውስጥ አለ ያ ነገር። ያ እነሱ ያደረጉልኝ ቸርነት፣ ያ እነሱ ያደረጉልኝ መልካም አያያዛችሁ፣ አክብሮታችሁ ሁሉ ነገር አይምሮ ውስጥ ተጽፏል። አረሳም። አያችሁ ክፉ ነገር ያደረጉት እንደዛው። ግን ክፉን በክፉ አትመልሰ። እኔ ሲጀመር ክፉን ጭመረር በቃ ባትረሱትም በቃ ምንም አይጠቅም። ግን እነዛ ትላንትና የኔን ችግር ተረድቶ እኔ ገጠር አለመኖሬን ከተማ ለትምህርት ቤት ቅርብ እንዲሆንልኝ ፈልጌ መግባት የኔን ችግር ተረድቶ እንግድነቴን ተቀብሎ በክብር ያኖሩኝ ሰዎች ከልቤ ሪስፔክት አለኝ። ዛሬ እንዶ በአግኝቼ ባመሰግናቸው ላ ደስ ይለኛል። እና መልካም መስራት ለራስ ነው ጋይስ። እና ብዙዎች ሰጣ ገባዎችን እያዩ ነው። የሰው መብት መርገጥ ጥሩ አይደለም ማለት ነው። እና እናንተ ስራችሁ ይሰራላችሁ። የቤታችሁን የስራ አሰራር ሁሉም ነገር አስተምሮ ያቺ ሰራተኛ ደግሞ አክብራ እናንተ ስራ መስራት ኃላፊነት ነው። ማንኛችንም ደካማ ጎን ይኖረናል፣ ይከፋናል፣ ቤተሰብ ናፍቆት ይኖራል፣ የስራ ጫና ሊኖር ይችላል፣ ብዙ ነገር አለና ብዙ ውጣ ውረድ ሊኖር ይችላል። ተቻችላችሁ ግን አብሮ መኖር ደግሞ እጅጉኑ ያስመሰግናል ማለት ነው። እና በፓርቲቱ በሰራተኞች ዙሪያ ደግሞ እመጣላችኋለሁ። ስለምትከታተለኝ ቴንኪው ሶ ማች። ሁሉም ነገር ያልፋል፣ ቀን ይለወጣል። መልካም ሁኑ ለራሳችሁ። መልካም መሆን ከእግዚአብሔር ዘንድን በረከት ታገኛላችሁ ጋይስ። ክፉ መሆን ለሰይጣንም አልበጀውም። ስለዚህ ወዳችኋለሁ። ቴንኪው ሶ ማች ባይ